በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጽዮን ማለት ጸወን አምባ መጠጊያ ማለት ሲሆን አንድም ምስጢሩ ማህደረ አምላክ ማለት ነው። ጽዮን የሚለው ስም በቁሙ ለቅዱስ ዳዊት ተራራ ለኪዳኑ ደግሞ ጽላት ሆኖ ሊያገለግል፣ ትንቢታዊ ምስጢሩ ግን ለድንግል ማርያም ለቤተ ክርስቲያንና ለዘለዓለማዊ ርስት ያገለግላል። እግዚአብሔር ከዘመነ አበው በኋላ በጊዜው ለእስራኤላውያን ክብር ሞገስ አምባ መጠጊያ ተሆናቸው ዘንድ ታቦተ ጽዮንን በቅዱስ ሙሴ አማካኝነት ሰጥቷቸዋል። ከዚያም ለ500 ዓመታት ከእነርሱ ጋር በመሆኗ በፈጣሪና በእነርሱ መካከል ድልድይ ሆና ኖራለች። እዚያም ባለቤቱ መድኃኔዓለም ሲፈቅድ በዘመነ ሳባ በቀዳማዊ ምኒልክ አማካኝነት ወደ ኢትዮጵያ መጥታለች። እነሆ ሀገራችን የ3000 ዓመት ቆይታዋን ልትደፍን የቀራት ጥቂት ዓመታት ብቻ ናቸው። ጌታ እንደፈቀደ ቅዱስ መስቀሉንና ታቦቱን ይዘን ይኸው በቸርነቱ እንኖራለን። በዚህ ዘመን ታቦተ ጽዮንን ለመውሰድ ለመስረቅ የሚፈልጉ ብዙ ሰላዮችና ቱሪስት መሳይ ሌቦች እንዳሉ ይታወቃል። ነገር ግን አያስጨንቀንም፣ ምክንያቱም የመጣችውም የምትቀመጠውም በፈቃድ እግዚአብሔር ነውና እንጸልያለን እንጂ አንጨነቅም። በተለያየ ወሬም ራሳችንን ውጥረት ውስጥ አንከትም። ባለቤቱ እንድትሄድ ከፈቀደ ደግሞ ማንም ጉልበተኛ አያስቀራትም። ታቦተ ጽዮንን ብዙ ጊዜ ጽላተ ኪዳን፣ ታቦተ ሕጉ እየተባለች ትጠራለች። ጽሌ ማለት ሰሌዳ እንደማለት ሲሆን ጽላት ደግሞ በብዙ ቁጥር ነው። ኪዳን ደግሞ በፈጣሪና በሰው ልጆች መካከል ያለ ውል ስምምነት ማለት ነው። ታቦት ማለት ማህደር ማደሪያ እንደማለት ነው። ሕጉ የተጻፈላቸው ሰሌዳ ጽላት ስንላቸው የጽላቱ ማደሪያ ደግሞ ታቦት ይባላል። ጽላትን ያመጣ ፈጣሪ ነው። በሐዲስ ኪዳንም ምስጢርና ሐተታ ቢኖረውም ሁለት ቦታ ላይ ስለ ታቦት ተጠቅሶ እናገኛለን። ቆሮንቶስ ምዕራፍ 2 ከቁጥር 6 እስከ 16 እና ራእይ 16:19። ህዳር 21 የምናከብረው ህዳር 21 ጽዮን ማርያምን የምናከብርበት ዋና ዓላማ አንደኛ ታቦተ ጽዮንን ጽላተ ኪዳንን ለሊቀ ነቢያት ቅዱስ ሙሴ መሰጠቷን እናስባለን። ይህም ሲሆን ቅዱስ ሙሴ 40 መዓልትና 40 ሌሊት ጾሞ እንደተቀበለ እያሰብን ማለት ነው። ሁለተኛም በሊቀ ካህኑ ኤሊ ዘመን ታቦተ ጽዮን በታሪኳ ለመጀመሪያ ጊዜ በአህዛብ እጅ ተማርካለች። ነገር ግን ዳጎን የሚባለውን የአህዛብ ጣዖት የሰባበረችበትን ቀን እናስባለን። ሶስተኛም በዘመነ ልበ አምላክ ቅዱስ ዳዊት በአሚናዳብ ሰረገላ ሆና በአቢዳራ ቤት ስትመጣ ቅዱሱ ንጉሥ በታላቅ ሐሴት በፊቷ ዘመረ፣ አገለገለ። ምድራዊ ክብሩን እስኪረሳ ድረስ ለታቦተ ጽዮን አምላክ ተቀኘላት። በዚህም ምክንያት ሚስቱ ሜልኮል ንቃው ማህፀኗ ተዘግቶ እስከትሞት ድረስም አልወለደችም ነበር። አራተኛ በቅዱስ ሰለሞን መፍቀሪ ጥበብ ዘመን ግሩም የሆነ ቤተ መቅደስ ተሰርቶላት ስትገባ ታላቅ ሐሴት ሆኖ ነበር። እግዚአብሔርም በደመና ወርዶ ንጉሱን አነጋግሮት ነበረ። አምስተኛ በዚያ ዘመን ንጉስ ምኒልክ ታቦተ ጽዮንን ይዞ ገብቷል። ስድስተኛ በዘመነ አጼ ባዜን አራተኛው ክፍለ ዘመን አማናዊት ቅድስት ድንግል ማርያም ወደ አክሱም ጽዮን በስደት መታ ገብታለች። በዚህም ጊዜ ሁለቱ ጽዮኖች ታቦተ ጽዮንና ጽዮን ማርያም ሲገናኙ አክሱም ከክብራቸው የተነሳ በብርሃን አሸብርቃለች። ሰባተኛ በአራተኛው መቶ ክፍለ ዘመን አብርሃ ወአጽብሃ ዘመን 12 መቅደስ ያሏት ቤተ መቅደስ ለእመብርሃን ተሰርቷል፣ በጌታችንም ተቀድሷል። በአረመኔውና በቤተ ክርስቲያን ቀንደኛ አውዳሚ በነበረችው በዮዲት ጉዲት መቅደሷ ስትፈርስ ወደ ዝዋይ ስትሰደድ በኋላም በቤተ መቅደሷ ሲሰራ ተመልሳ እንደመጣች በህዳር 21 ቀን ትከበር ነበር። ከእንግዲህ ህዳር 21 ቀን እነዚህን ምክንያቶች እያሰብን በደማቅ ሁኔታ እናከብራለን። ከእንግዲህ ከፍጡራን በላይ ከፈጣሪ በታች የሆነች እናታችንን ስናስብ ቅድስት ማለታችን እንደ ሌሎች ቅዱሳን እኩል ደረጃ እያሰብን ሳይሆን ትርጉሙ ይለያል። የእርሷንም ቅድስና ልዩ ነውና ቅድስተ ቅዱሳን ንጽሕተ ንጹሐን ክብርት እመብርሃን ክብርት እመብሩካን እያልን እንጠራታለን። ስለ ጽዮን ዝም አንልም እንዲል ዳዊት በመዝሙሩ በሰሜን ወገን በመልካም ስፍራ የቆመ የምድር ሁሉ ደስታ የጽዮን ተራራ ነው። እርሱም የትልቁ ንጉሥ ከተማ ነው። እግዚአብሔር በአዳራሾቿ መጠጊያ ሆኖ ይታወቃል። እነሆ ነገሥታት ተከማይተው በአንድነት መጥተዋል። እነርሱስ ሳይተው ተደነቁ፣ ደነገጡ፣ ታወኩ። መንቀጥቀጥ እንደ ወላድ ምጥ በዚያ ያዛቸው።
በኃይለኛ ነፋስ የተርሴስን መርከቦች ትሰብራለህ። እንደ ሰማን እንዲሁ አየን። በሰራዊት ጌታ ከተማ በአምላካችን ከተማ እግዚአብሔር ለዘላለም ያጸናታል። አምላክ ሆይ በሕዝብህ መካከል ምሕረትህን ተቀበል። አምላክ ሆይ እንደ ስምህ እንዲሁም እስከ ምድር ዳርቻ ድረስ ምስጋናህ ነው። ቀኝህ ጽድቅን የተሞላች ናት። አቤቱ ስለ ፍርድህ የጽዮን ተራራ ደስ ይበለው፣ የአይሁድም ሴት ልጆች ሐሴት ያድርጉ። ጽዮንን ክበቧት፣ በዙሪያዋም ተመላለሱ፣ ግንቦቿንም ቁጠሩ። በብርታቷ ልባችሁን አኑሩ፣ አዳራሿን አስቡ። ለሚመጣው ትውልድ ትነግሩ ዘንድ ለዓለምና ለዘላለም ይህ አምላካችን ነው፣ እርሱም ለዘላለም ይመራናል። እኛም የምንጮኸው ለዝናና አሊያም ደግሞ ለመናፍቃን ለማናደድ የሚመስላቸው ጸረ ተዋህዶ የሆኑ ተህዋሲያን ጥገኞች ባህላቸውን እንኳን የማያውቁ ነገር ግን እኛን እየተከታተሉን ልደት ብለው ትንሣኤ እያከበሩና ዞረው ደግሞ እኛኑ ለመተቸት ይመጣሉ። ክብርና ምስጋና ለመድኃኔዓለም ይሁንና ከአስርቱ ትእዛዛት አንዱ እናትህንና አባትህን አክብር ብሎ ትእዛዝ የሰጠ አምላክ አሁን ደግሞ የነገራት ሁሉ በኩር የሆነው ኢየሱስ ክርስቶስ ራሱ ንጽሕተ ንጹሐን ቅድስት ንዑድ ክብርት የሆነች እናቱን አክብሮ እንድናከብራት ለጽዮን የማይገዛ ትውልድ ይጠፋል ብሎ ለማያከብራት ማስጠንቀቂያም ለኛም ለምናከብራት ደግሞ እነሆ ትውልድ ሁሉ በፊትሽ ይማልላሉ ሳሊ ለነ ቅድስት እያሉ ይጮሃሉ ብሎ በግልጽ አስቀምጧልና። አሜን። ማርያም ሆይ ትውልድ ሁሉ ብፅዕት ይሉሻል። እንኳን ለዓመቱ ኅዳር ጽዮን ማርያም በሰላም አደረሳችሁ። መልካም በዓል በቀለ ደሞ ሙላጉት
Bye.